ስምሽን ማን ነበር ያልሽኝ? ስሜ ኢየሉጤ ይባላል። ክርስቲያን ነኝ። በኢየሱስም አምናለሁ፣ በእርሱም እኖራለሁ፣ ስለ ስሙም እሞታለሁ። የት ነበር የተወለድሽው? በኢቆንያ ነው የተወለድኩት። ምንድነው ወደ ጠርሴስ ያመጣ? ከግርፋትና ስቅላት ሸሽቼ ነው። ለምንድን ነው የምትሰቃየው? ምክንያቱም ክርስቲያን ስለሆንኩ ነው። እኔ ክርስቲያን ነኝ። ጠርሴስ በክርስትና ላይ እንደተነሳሳች አታውቂም ኖሯል። እናም ከነ ልጅሽ መጣሽና ክርስትናን አወጅሽ። ምን አይነቷ ደፋር ናት! እኔን የሚያሳስበኝ ነገር የልጄና የኔ ክርስቲያንነት ነው። ስለ ጠርሴስ እምነት አልጨነቅም። እኔ ክርስቲያን ነኝ። ስትናገሪ ልክ እንደ ልዕልት ወይም ከመሳፍንት ወገን ትመስያለሽ። ልዕልት ነኝ። ልዕልት? እውነት ልዕልት ነሽ? እንደ አንቺ ያለ ወጣት ቆንጆ ልዕልት እንዴት በክርስትና ያምናል? የክርስትና ሃይማኖት የድሃ አደግ የተቸገሩና የተራ ሰዎች ሃይማኖት ነው። ክቡር አስተዳዳሪ ሆይ፣ ኢየሱስ ክርስቶስ ለባለጠጎችና ለኃያላኖቹ ብሎ አልመጣም? ለእነሱስ ብሎ አልተሰቀለም? ጊዜም በመጨቃጨቅ ማጥፋት አልሻ። ባለቤትሽ ወዴት ነው ያለው? ኢየሱስ ክርስቶስ ነፍሱን ተቀብሏታል። ከእርሱ ሞት ይልቅ ያንቺ ንግግር እንቆቅልሽ ነው የሆነብን። በሞትና ወደ ገነት በመግባት መካከል አንዳችም ልዩነት የለም። ምን ማለትሽ ነው? ሞት ለእኛ ከምድራዊ ህይወት ወደ ዘላለማዊ ህይወት የምንሸጋገርበት ነው። በኢየሱስ ክርስቶስ ስላሉት ደስታ ይሰማናል። እንዳንቺ ያለ አይነግቡ ሴት እና የመሳፍንት ዘር እንዴት ሳታገባ ብቻዋን ትኖራለች? ባለቤቴ ከሞተ በኋላ ለእኔ መልካም የሆነውን ሁሉ መረጡ። አሁንም ግልጽ አይደለም። ለእኔ መልካም የሆነውን ስትይ ምን ማለትሽ ነው? ዘላለማዊ ህይወትን መምረጥና እሷንም ያለመታከት መመኘት። ውበትሽና ወጣትነትሽ ለአንቺ አያሳስቡሽም? አንድ ጉብል ወይም ልዑል ወይ ደግሞ አስተዳዳሪ አንቺን ለማግባት አልተመኘም? የኔ ምኞቴ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብቻ ነው። እኔ ክርስቲያን ነኝ። ይህን ልጅ አፉን ዝጊልኝ፣ አለበለዚያ ገለዋል። ሕፃን ልጅ እኮ ነው። እርሶ ግን ታላቅ አገረ ገዥ ኖት። ሕፃን ልጅ እኮ ነው። ውብ ወጣትና የመሳፍንት ዘር ባትሆኚ ኖሮ አሁኑኑ በአስቸኳይ የፍርድ ውሳኔን አሳልፍ ነበር። ነገር ግን ስለ ውበትሽና ወጣትነትሽ ስል እርራዬ ተሰምቶኝ ነው እንጂ ይህ የምትመኪበትን ገላ እንዳልነበር አደርገው ነበር። አስተውይ እንጂ በምታደርጊው ነገር ሁሉ ፍጻሜሽን እያፋጠንሽ ነው። ይህ ምድራዊ ውበት በስባሽ እንደሆነ አምላካችን አስተምሮናል። ነፍሴም የምትሻው ዘላለማዊ ህይወትን ነው። በቃሽ! ካሁን በኋላ የሚያነጋግረን አንዳችም ነገር የለም። ስሚኝ ኢየሉጤ፣ በንጉሠ ነገሥት ዲዮቅልጥያኖስ ትእዛዝ መሠረት የግዛቲቱ ሃይማኖት የሚጻረረውን ሁሉ ማስወገድ አለብኝ። የግዛቲቱ ሃይማኖት ዩፒተርን ማምለክ ነው። አሁንም በአንክሮ እንድታስቢበት አንድ ተጨማሪ እድል ሰጥሻለሁ። አንቺና ልጅሽ በእስር ቤት ትቆያላችሁ። ነገር ግን በእግረ ሙቅ ወይም በሰንሰለት አትታሰሩ። ጊዜሽን ተጠቅመሽ እንደገና አስቢበት። ይህን ያህል እድል የተሰጠሽ ክርስቲያን አንቺ ብቻ እንደሆንሽ አስተውይ። በእንቢተኝነትሽ ከጸናሽ ግን እስክትሞቺ ድረስ ሁሉንም አይነት ስቃይና መከራ ትቀበያለሽ። ከዚህ ሁሉ መሳቀቅ ከእመቤታችን ጋር ታስረን ቢሆን ይሻል ነበር። ከተማ ሁሉ ስለ እርሷ ቆራጥነትና ጽናት ነው የሚያወራው። ምንም እንኳን አስተዳዳሪው አስባ እንድትወስን ጊዜ ቢሰጣትም ዘቦቹ ባይፈቅዱልንም እንዳይጸጽተን አሁን ሄደን እንጠይቃት። ምን አለ እኛንም ባሰሩንና አብረናት በሆን። ምን አይነት ጋጠወጦች ናቸው! ሮማውያን ለባሪያዎች ደንታ እንደሌላቸው ታውቂ የለ? ለእኛ ለአገልጋዮቻቸውማ ይህ ጥሩ ነበር። እግዚአብሔር መልካምን ያድርግ። እንሂድ። ለምንድን ነው እንደኛ በሰንሰለት ያልታሰርሽው? ዘበኛው ክብርት እያለ ሲያናግራት አልሰማሽም እንዴ?
እኔ አንቺን ቢያደርገኝ ምን እንደማደርግ ታውቂያለሽ? አመልጣቸው ነበር። ስለ ልጅ ስትይ ራስሽን አውጪ። ጁሊያና እምነት ቢኖርሽ ኖሮ እንደዚህ አትይም ነበር። የምን እምነት? በህይወቴ ብዙ አይቻለሁ። ለመኖር ስል ክብሬን ማዋረድ ነበረብኝ። ሆኖም ሮማውያን ወታደሮች ገንዘቤን ከለከሉኝ። እንደዛም ሆኖ መከራው ሁሉ ከጫንቃዬ ላይ አልወረደም። ምን እንዳደረኩ ታውቂያለሽ? በጫሜ ፊቱ እስኪበልዝ ጠፈጠፍኩት። ይህ ታዲያ የሚነገርላት የታላቋ ሮማ ርትዕት ፍትህ ነው? ስሚኝ ጁሊያና፣ ይህ የተጠማሽውን ፍትህ በሰማይ ቤት እንጂ